ኮተትን ራሱ ቤት ውስጥ የምታደርጉ ሰዎች ይሄ ነገር ማስወገድ አለበት። አላስፈላጊ ነገር በቃ መጣል ነው መተው ነው። ዝም ብሎ ዕቃ መሰብሰብ ከጓሮ መከመር ምናምን አያደርግም። በቃ አስወግዱ። አንዳንዴ በእንደዚህ አይነት ቆሻሻ በሆነ ፍግ ባለ ነገር ውስጥ የሚደበቅ መንፈስ ማለት አመድ ላይ ይደበቃል፣ አተላ ላይ ይደበቃል፣ ቆሻሻ ላይ፣ ሽንት ቤት፣ የቆሻሻ ልብስ ላይ የመደበቅ ባህሪ ያለው። መቼ የሚጸልይ ቤተሰብ ካለ የሚሰግድ ቤተሰብ ካለ እዚህ ቤተሰብ ልብ ላይ ማረፍ አልችልም ብሎ ሌላ ሰው ላይ ነው የሚያርፈው። ይሄ ደግሞ ማቴዎስ 12:44 ላይ ተጽፏል። መንፈስ ከሰው ወጥቶ ወደ ሆነ ቦታ ሄዶ ያድራል፣ ተመልሶ ደግሞ ይመጣል ይላል። ውጣ ተብሎም ውጣ ሳይባልም ይወጣል። ውጣ ተብሎ ከሆነ እንደፈለገ የመንገላውጅ ወይም እዛም ማለት እድሉ ጠባብ ነው። ለምን የሚያጠምቅ አባት ከሆነ ውጣ ያለው ታሰር ሊለው ይችላል፣ ወይም ደግሞ ሲኦል ግባ ሊለው ይችላል። በራሱ ፈቃድ ግን አቺ ሴትዮ መጸለይ ጀመረች ማለት ነው፣ ስለዚህ ነገ ትይዘኛለች ብሎ ቀድሞ ሳትይዙት ቀድሞ ወጥቶ ከሆነ ግን ወጣ ገባ እያለ ይረብሻቸዋል። ይሄ መንፈስ ደግሞ መደበቂያው ቤት ውስጥ የኔ ነው ብሎ የሚያስበው ንብረት ላይ የሚደበቀው፣ ወይም ደግሞ እሱ በክትና ቆሻሻ ስለሆነ ወይም ደግሞ አስቀያሚ ፍጥረት ስለሆነ በባህሪው በተግባሩ ማለት ነው ቆሻሻ ነገር ላይ የሚወደው። ለዚህ እኮ ነው ሰዶማውያንን አይነ ምድራቸውን እንዲቀቡ እንዲመገቡ ምናምን ሽንት ቤት ቆሻሻ ነገር እንደገና ሲንክ ላይ ቁጭ ብለው የሆነ በቃ በወርቅ የሽንት ቤት መቀመጫ ሲንክ በወርቅ እስከ መስራት ድረስ የሚደርሱት ግማግም ቆሻሻ ስለሆነ ነው። አጅሬው እዛ ስለሚለክፋቸው ነው። ብዙ ኮተት አለ በነገራችን ላይ እና የተግማማ የሆነ መንፈስ ነው። ሰዎችንም ያግማማቸዋል። ጸዴ የሚያደርጋቸው ሰዎች አሉ። በስጋ ንጹህ ያደርጋቸውና በነፍሳቸው ደግሞ ግምት ያደርጋቸዋል። ምን ማለት ነው? አሪፍ መኪና ነው የሚይዙት፣ ቤታቸው የሚገርም ነው። ህይወታቸውን ስታዩት ግን ቆሸሽሽሽ ያለ ነው። የዝሙት ህይወት፣ የሌብነት፣ የሙስና፣ የጉቦ ምናምን ብዙ ነገር